የቤት ስራችን የትግል መንገዱ ሰልፍ መውጣት ብቻ አይደለም። ሰልፍ አስፈላጊ ከሆነ እስከ ዛሬም ወጥተናል፣ ካሁን በኋላም እንወጣለን። ይሄ የተለየ ነገር አይደለም። ነገር ግን ስንወጣ በመሪ ድርጅታችን ተማክረን ተያይዘን መስጊድን ብቻ አይደለም አስፈላጊ ከሆነ መውጣት ያለበት ቦታ ሁሉ ሊወጣ ይችላል ኢንሻአላህ። ትልቁ ጉዳያችን ትግልን ሰልፍ ብቻ አድርገን አንውሰደው። ትግል ሰልፍ ብቻ አይደለም፣ የትግል አይነቱ ብዙ ነው። አንድ ምሳሌ ልስጣችሁ። አንድ ምሳሌ ከሰሃቦች ነቢያችን እንደምታውቁት 3 ጎሳዎች በጋራ ሆነው እስልምና ሊያጠፉ ተነሱ። ማን? ቁረይሾች። አንድ ቀጠፋን የሚባል ጎሳ 2፣ እንደገና በኒ ቁረይዛ የሚባሉ አይሁዶች 3 ሆነው እስልምና መዲና ላይ በዛን ሰዓት የሙስሊሞች መንደር 2 ኪሎ ሜትር ስኩዌር ናት ኤሪያዋ። ዛሬ ሄድን ቦታውን ስናየው የነበረው እነዚህን እናጥፋ ብለው 10,000 ጦር ይዘው መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን አሰልፈው ለዲናቸው ሊታገሉ መዲናን ሊመክቱ በቆሙበት ሰዓት ምሽግ ይቆፍራል፣ ግማሹ የተለያየ ሥራ ይሠራል። የአላህ ነገር ደግሞ ዲኑን መነሰር ሲፈልግ ከካፊር መሃል ሰው ያመጣል። ከካፊሮች እስልምና ሊያጠፉ ከቆሙት መሃል ኑዐይም ኢብኑ መስዑድ የሚባል ሰሃቢ እስልምናን አጠፋለሁ ብለው መዲናን ከከበቡት ከቀጠፋን ጎሳ መሃል ቁጭ ብሎ ተፈክር ያደርጋል። መሳሪያውን ይዟል። ሊያጠፋ የመጣው ሙስሊሞችና እስላምን ነው። ነገር ግን ለምንድነው ይሄ ሁላችን ግን 10,000 ጦር ይዘን ሙስሊሞችን ለማጥፋት የመጣ ነው ብሎ ተፈክር ማድረግ ጀመሩ። ምን ያደረጉን እነዚህ ሰዎች? ምንድነው የበደሉን እነዚህ ሰዎች ብሎ ማሰብ ቀጠለ። እያሰበ እየሄደ ያለ መጨረሻ ላይ የኛ ዲንና የነሱ ዲን እንዴት ነው ብሎ ዲኑን ማነጻጸር ውስጥ ገባ። ያነጻጸረ ሲሄድ እንደው ሐቅ ያለው ሙስሊሞች ጋር ነው ብሎ ወሰነ። በዛው ምሽት ማለት ነው አላህ ያጠፋ ይሄድ ሰው ተደብቆ ሸልኮ ነብይ ሰለላሁ ዐለይሂ ወሰለም ሸሃዳ ያዘ። ነብይ ሰለላሁ ዐለይሂ ወሰለም ጋር ከናንተ ጋር ሆኜ ትናንት እስልምና ሊያጠፋ የተሰለፈ ሰው ዛሬ እስልምና ሊነስር አብሬያችሁ ልታገላል። ነብይ ሰለላሁ ዐለይሂ ወሰለም ኢነማ አንተ ረጁሉን ዋሂዳ እስልምና ሊያጠፋ የመጣ 10,000 ጦር ነው። ከ10,000 ጦር መርሃ አንድ ሰው ነው ሰልሞ የመጣ አብሬያችሁ ልታገል ሲል ነብይ ሰለላሁ ዐለይሂ ወሰለም ምናለ ከቻልክ አሉት። ተመልከቱ፣ ከቻልክ እስልምና ሊያጠፉ የመጡ እነዚህ 10,000 ሰዎች ከቻልክ አንድነታቸውን በጣት ሰጥተዋል። ምን ትግል ሰጡት? ዲኑን ሊያጠፋ የመጣውን ኃይል አንድነቱን በጣጥስ ብለው ሐሳብ ሰጡት። እሺ ብሎ ተቀብሎ ወዴት ሄደ? ወደ ጎሳው በምሽግ ሾልኮ ሄደ። አሁን ምን ተፈኩር ማድረግ አለ? ነብይ ሰለላሁ ዐለይሂ ወሰለም ናታገል ከኛ ጋር መሳሪያ ይዘህ አላሉትም። ሌላ ሚሽን ሰጡት። ምንድነው ሚሽን? ዲኑን ሊያጠፋ የመጣውን ኃይል አንድ ሆኖ ሊያጠፋን የመጣውን ኃይል ከፋፍል ነው። እሺ ብሏቸው ሄደ። ያስባል ምን ብዬ ልከፋፍላቸው? እነዚህ እሱም የነሱ ወገን ነበር ትናንት፣ ዛሬ ግን ሰልመዋል። መጨረሻ ላይ ምን ሐሳብ መጣለት? ምን ብሎ የሚዋጉት አካል መዲናን ለማጥቃት የመጡት አንድ አይሁዶቹ በኒ ቁረይዛ፣ ሁለተኛ ቀጠፋን፣ ሶስተኛ ቁረይሾች ናቸው። የነሱን ኃይል አስተላለፍ አየና ወደ ማን ሄደ? ወደ በኒ ቁረይዛዎች ሄደ። ጦርነት ተዘጋጅተናል እስልምናን ለማጥፋት። ነገር ግን ሁሌ እንደታሰበው አይሄድም ጦርነቱ። ስለዚህ አንድ ሐሳብ አለን። ምንድነው? ድንገት ጦርነቱ ባቀድነው መሰረት ውስጡ ሙስሊምነቱን ደብቆ እስልምናን ለማጥፋት እንደመጣ ነው። ባይሳካ ቁረይሾች ወደ መካ ሸሽተው ይመለሳሉ። ቀጠፋኖች ወደ ሀገራቸው ይመለሳሉ። በኒ ቁረይዛዎች ግን መዲና ስር ነው ያላችሁ፣ ወዴት ትሸሻላችሁ? ቤተሰባችሁ አለ፣ ልጆቻችሁ አለ፣ ጨረሷችሁ ማለት አይደለም እንዴ አላቸው። እነሱ ይሄን አንግል አላሰቡም። የጠላት ተባባሪ ሆነው ሙስሊሞች ላይ ያን ኃይል የጠሩት እነሱ ናቸው። እና ምን እናርግ ብለው ሲጠይቁ ምን አላቸው? ኑዐይም ኢብኑ መስዑድ ቁረይሾችም ሆነ ቀጠፋኖች ሳንሸሽ እስከ መጨረሻው ደም ጠብታ እንዲታገሉ አንድ ሐሳብ አለኝ። ምንድነው? ለመሸሽ ካሰቡ ከእናንተ ልጆች ጋር 20 ልጆችን ከቁረይሽ 20 ልጆችን ከቀጠፋን ተመርጠው ከእናንተ ልጆች ጋር ይቀመጡ። እንሽሽ ብለው ሲያስቡ ልጆቻቸው እዚህ ስላሉ ለልጆቻቸው ሲሉ አይሸሹም አላቸው። ከዛ ምን አለ? እስቲ ሹራ እናርግበት አሉ። በዚህ አህዋል ውስጥ ምን ሆነ? ሐሳቡን እንደሚቀበሉት ሲያው ወደ ማን ሄደ? ወደ ራሱ ጎሳ ወደ ቀጠፋን ሄደ። ኑዐይም ኢብኑ መስዑድ ምን አላቸው?
የአይሁዶች ነገር እንደምታውቁት ሴራቸው ብዙ ነው አለ። ማታ ሹራ እያደረጉ ነው ያደሩት አለ። ምንድነው ሹራ ሲሉ ከናንተ 20 ልጆችን ወስደን ለሙሐመድ አሳልፈው ሰጥተው እነሱ ሰላም ሊሆኑ እየተደራደሩ ነው ሹራ ላይ ነው ያደሩት አለ። እውነት እንደዚህ ነው? እስቲ እናያለን አሉ። አሁንም ማን ጋር ሄደ? አቡ ሱፊያን ጋር ሄደ። አቡ ሱፊያን ሙስሊሞችን ለማጥፋት 10,000 ጦር ተዘጋጅተናል። ይሄ ሁሉ ተዘጋጅተን 500 ኪሎ ሜትር ነው ከመካ መዲና የሚፈጀው ዛሬ ባለው መንገድ። ያ ሁሉ ተጉዘን መጥተው ይሄ ሁሉ አድርገን ግን አይሁዶቹ ሊከዱ እየተማከሩ ምን ሊያረጉ 20 ልጆችን ከእናንተ ተቀብለው ለሙሐመድ በጎን አሳልፈው ሰጥተው እነሱ የሰላም ስምምነት አድርገው በሰላም ሊኖሩ ነው። እንደዚህ ነው ይሄ መረጃ ደርሶኛል አላች። ከዛ አቡ ሱፊያን ግራ ገባው። አይሁዶቹ ደግሞ ማታ ሹራ ሲያደርጉ አደሩ። እውነት ነው ብለው ሐሳቡን ተቀብለው ወደ ማን ወደ ቁረይሽም 20 ሰው ላኩ ልጆች ወደዚህ 20 ልጅ ላኩ ብለው ሲልኩ ሁለቱም ምን አሉ? ጉድ አድርጋችሁን ነበር፣ እኛ ማታ መረጃው ደርሶናል። ስለዚህ ተበልተን ነበረ። እውነተኛ የምትታገሉ ከሆነ ተው ይሄንና ኑ አሉ። አይሁዶቹ ደግሞ ምን አሉ? ይሄን እምቢ ማለታቸው ለመሸሽ አስበዋል ማለት ነው። ስለዚህ ይሄ ሶስቱ ቡድን አንድነት ፈረሰ። መዲና ሊያጠፋ የመጣው 10,000 ጦር በአንድ ሰው አላህ ሰበብ አድርጎ የአህዛብ ዘመቻ ላይ አላህ አንድነታቸውን በጣጠሰና እስልምና ሊያጠፉ የመጡ ሰዎች ምንም ማድረግ ሳይቻላቸው ሄዱ። እስቲ የነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ጂኒየስ እንደሆኑ እዩ። አንደኛ ምን አረጉ? ይሄ ሰው የውሸት ኑዓይም ሰልም ያለው ብሎ ቢመጣ ሚሽን ይዞ ቢመጣ ውስጡ ዝም ብሎ ጦራቸው ላይ ቢቀላቀሉ ምን ይሆን ነበረ? ይሰልላል አይደለም? ግን ምን አረጉ? የእውነትም ከሆነ ሂድና አንድነትን ለመከፋፈል ሞክር፣ የውሸትም ሴራ ይዘህ ከመጣ ከነ ሴራህ ወደዛው። አያችሁ፣ በሁለቱም መንገድ ስኬታማ ነበሩ። ይሄን በማድረጋቸው ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊሞች ድል አመጡ። ዛሬም ባለንበት የትግል መንገዱ ብዙ ነው። የትግል መንገዱ ሰልፍ የወጣ ብቻ አይደለም። የትግል መንገዱ ብዙ ተቋም ማቆም ትግል ነው። ለዲን ገንዘብ ማውጣት ትግል ነው። ሐሳብ ማዋጣት ትግል ነው። ዱዓ ያደረጉ መቆም ለአላህ መንገድ ትግል ነው። መንገዱ ብዙ ነውና መስራት ያለብንን በአላህ ስም ቃል እንድትገቡ ፈልጋለሁ።